እሱን ማግባት ፈልጋ እንዳይሆን ያ ጀማ አብሬ እምቢ ስላላት ኤፍሬምን ልታገባ እንዳይሆን። መስኪኑ ራሱ እኮ የአብረሽ ወንድም እኮ ለእሷ እኮ ነው የሚያግዘው እኮ ዳዊት። አዎ ዳዊት አለች ተመልሷል። እሱ አላወቀም፣ አያውቅም። ከመጀመሪያ ሚምክን አላወቅም። ለምን በደንብ አልቀረባትም? እሱ ትናንት እኮ ቤት ቢቀርባት ያውቃል ማን እንደሆነ። ወጥታው በቃ ተመልሷል። የምር ቦታ ደስ አትልም? ጀግና ወንዳ ወንድ ጀግና ምንም አዲስ ነገር የለም። ከታች ምን አዲስ ነገር አለ እያሉ ነው። ምንም አዲስ ነገር የለም። ሙስሊምን በድዋችሁ ክርስቲያንም በጸሎታችሁ ልጅቷ በሰላም እንድትገኝ። ዛሬማ ሄርምዬ ትመጣለች፣ ታያላችሁ። ትመጣለች። እናታቸውም ጸሎታችሁ በእናታቸው እናታቸው ታማለች አሉ። ጸሎታሪ በጣም የዋናት ኤርሚ በእናትሽ ላይ ሲላት እየሄደችለት ደግሞ እዛ ቡታጅራ ያለች ደግሞ አንድ ነቀዝ የለችም እንዴ? ልጇ ናት ምናምን እያለች የሌለ ውሸት መጠበጠብ ተጠፈጠፈች እኮ እሷ የሆነች ነገር አይግባብ የሆነች ነገር ማን እንደሆነ አይታወቅም፣ ግን ተረግጣለች። ተቀጥቅጣለች። የሌለ ውሸት ይዛ አሁን የወለደች ሰው ነው የምትመስለው። እስቲ ይኸው በእናታችሁ አንድ ፍሬ ልጅ ገና አይደለም ደግሞ ብትወልድም ምን አገባት እሷ? ወልዳለች ያጋልጣለሁ ምናምን ምን አገባት? እንትን አለው እንዴ? ምን ችግር አለ እንዴ? ወልዶ ማግባት ምን መብቶ ነው? የወለደው ሰው ከአራት አምስት ጋር ነው የሚያገባ አንድ። ኧረ ውሸት ነው እንኳን አይደለም ውሸት ነው። ተናግራለች። አጎቷ ነው ምናምን ብላ አንዱን ይዛ መጣ። በቃ ውሸት ነው። ለቪዲዮ ነው ለቪዲዮ ውሸት አይደለም። ስሙኝማ የሆነ ጊዜ እኮ አብርሽ እኮ እኔ የመጀመሪያዋ ነኝ እያለ ነበረ። የራት ግብዣ ያደረገላት ጊዜ ቀይ ቀሚስ ስትል ነበር። እውነት ነው የምትናገረው። እውነት ብለሻል። እንደውም አብርሽ እሷን ልጅ አብሯት ከተኛ በኋላ ነው በቃ ለሄርሜላ ልቡን ራሱ የሰጠው። እውነት ንጹህ የመጀመሪያዋ ነኝ እኮ አለ። ለማን ወይ ስታሳዝን ባላ ሩታ 15ኛዋ ነው። አብርሽ 15ኛዋ ለሩታ ሳትዳርስ የደረሰች እሱንም በቃ የመጨረሻ ሳያት ቀፈፈችው፣ ወረወራት። ቻላት እንጂ ከነብር ጋር ኖረ። እስኪ ውጭ ያለ ነው በእኛ በራሳችን እስኪ ትዳር ይዘን ወንዱ ቤቴ ትዳሬ ብሎ አርፎ ይቀመጣል እንዴ? ሲጀመር ሴቷን አርግዛ እሱ እንደዛ እየለመናት ተይ ወልደን ልጃችንን አብረን እናሳድግ አብረን እንሁን እያላት እንደዛ እየለመናት እምቢ ብላው እንደገና ደግሞ ልጁን ለመጠየቅ እንኳን እንዴት እንደምታደርገው እናንተ ስሙኝ። በምን ወሰዳት? እርጉዞና ወንድሞቿ በእነኚህ መወልወያ ራስ ወንድሞቿ እንዴት እያደረጉ የቆሸሸ ጨምሪበት፣ የቆሸሸ መወልወያ እውነትም ግን ለምን ይመስላችኋል? አላስገባም ምናምን ያለችው ጉዷ እንዳይወጣባት ነው። የአብርሽ አይደለም ታዲያ እንጂ የአብርሽ ቢሆን እንዴት ነው ናቀፍ ትለዋለች፣ ምን ትላለች? ግን የሰው ነዋ የሰው የሩታ የተለየ ነው። ተው በእናታችሁ። የእሷ ከየት ምን አይነት ላይ ላይ እንደሰፈረባት እኔ አላውቅም። ራሷ ነች የሰፈረችበት ሴጣን ላይ እንዳያደርግ አደረገች። እሷ እኮ እድሏን በገዛጇ የዘጋች ያን ሁሉ ወርቅ ገዝቶላት አራስ ቤት ሲሄዳል ብላ መለሰችው። ስታይል ወርቅ ለሷ አይገባትም። መዳብና አይገባት። ስንት ነገር ገፍታ ዛሬ ላይ ብታለቃቅስ የለም አብርሽ